በአሁኑ ጊዜ ገንዘብ ማግኘት እጅግ በጣም ከባድ፣ ይበልጥ ከባድ የሆነው ነገር ደግሞ ያገኘነውን ገንዘብ ይዞ መቆየት ነውና አብዛኞቻችን ገንዘባችን የት አባቱ ነው የሚገባው? ገና የወሩ ቀናት ሳይቆጠሩ ኪሳችን አራሙቻ ይበቅልበታል። ይሄ ለምን ሆነ እንላለን። እና እኔ ዳዊት ትጉ እባላለሁ። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ተማሪ ነኝ። ዛሬ የፋይናንስ ነፃነታችንን የምናስጠብቅበት 15 ብልህ የቁጠባና የገንዘብ አያያዝ ምክረ ሀሳቦችን ይዤላችሁ መጥቻለሁ። በእርግጠኝነት ነው የምነግራችሁ፣ እኔም ማዳመጡ ትርፉ ተአምራትን ያደርጋል። ጥሩ ነጥቦችን አነሳላችኋለሁ። እስከ መጨረሻው ተከታተሉኝ። ይመቻችሁ። የመጀመሪያው ነጥብ አስተሳሰብን ማስተካከል ነው። ሰምታችሁኛል? አስተሳሰብን ማስተካከል ማይንድ ሴት ይሉታል ነጮች የተረገሙ። ምን ለማለት ፈልጌ ነው? ቁጠባ ማለት የተረፈንን ማስቀመጥ አይደለም። እውነቴን ነው የምላችሁ። እንዲህ እንመልከተው እስኪ። ቁጠባ ማለት ለወደፊቱ ማንነታችን የምናስቀምጠው ክፍያ ማለት ነው። ለራሳችን የምንከፍለው ደሞዝ እንደማለት ነውና ይህንን ሐሳብ እስከዛሬ ከምናስብበት ሐሳብ ምን ይለየዋል? አይታችሁ ከሆነ ተርፎን አያውቅም። እኛ ግን ሲተርፈን እናስቀምጣለን ብለን ነው የምናስበው አብዛኞቻችን። እና ይህንን በተሻለ መንገድ ካሰብነው እና የቁጠባ አስተሳሰባችንን ከመወረድነው ካስተካከልነው በመረጃ በአያያዝ በሁኔታ በደንብ ካሰላነው ጥሩ መንገድ እናገኛለን። እስኪ ወደ ሁለተኛው ነጥብ ልግባ። የ50-30-20 መመሪያ። 50-30-20 ቀመር በቢዝነሱ ዓለም እጅግ በጣም የታወቀና አብዛኞቹ በምዕራብም በምስራቅም ያሉ ኑሯቸውን አለ አይደለ ጥሩ ስታንዳርድ የሆነ ህይወትን ይኖራሉ አይደለ እነሱ የሚከተሉት ቀመር ነውና በቢዝነሱ ዓለም የሚታወቅ ቀመር ነው። ልንገራችሁ፣ 50% ከገቢያችሁ ማለት ነው ለመሰረታዊ ፍላጎቶቻችሁ አውሉት ይባላል። መሰረታዊ ፍላጎቶች ይታወቃሉ። ለውሃ፣ ለልብስ፣ ለምግብ ፍጆታ፣ ለልጆቻችሁ የትምህርት ቤት ክፍያ እና የመሳሰሉት ማለት ነው። 30%ውን ደግሞ ለምኞቶቻችሁ ውድ ዕቃ ለመግዛት እንዲኖረኝ ይፈልጋሉ የምትሉትን 30%ውን ብታሳርፉበት አዋጭ ነው ይባላል። 20% የቀረው ደግሞ ዕዳችሁን ለመክፈል ለመቆጠብ ብታውሉት ገንዘባችሁ የት እንደገባ ወቃችሁ ማለት አይደለም። አንደኛው መልስ ታገኘ ማለት ነው። ኪሳችን ውስጥ ደግሞ ገንዘብ እንዲቆይ የሚያደርገው ሌላኛው ሶስተኛው ነጥብ ምንድነው? ምኞትንና ፍላጎትን መለየት ነው። በነገራችን ላይ አባቶቻችን ምን ይላሉ? እግርህን እንደ አንሶላ ዘርጋ ይላሉ። እግርህን ከአንሶላ አውጥተህ ማለት የአንሶላ ርዝማኔ ያንተ እግር ያህል አይደለም ይባላልና ሰብሰብ አድርገህ ካልተኛ ብርድ ይጠበጥብሃል። ከገቢ በላይ ወጪ የሚበልጥ ከሆነ እንዲሁ የብድር ዕዳ በደንብ ይለበልብሃል ለማለት ፈልገው ነው አባቶቻችን። ባጀት ኮንስትሬንት ይሉታል ኢኮኖሚስቶቹ። ይሄንን ያለህ ገቢ ውስን እስከሆነ ድረስ ምኞቶችንና ፍላጎቶችን ማድረግ ትችላለህ ማለት አይደለም። መሰረታዊ ፍላጎቶችን ካሟላ ምኞቶች ቢቆዩና ለነገ የሚያውልህ የሚያሳድርህ የሰው ፊት የማያሳይህ አይነት የህይወት ዘይቤ ለመከተል ቁጠባ ምርጥ መንገድ ነው። እውነት ለመናገር አቆጣጠቡም እጅግ በጣም ወሳኝ ነው። አራተኛ ወጪ መመዝገብ። የማይለካ ነገር ያልተለካ ነገር ሊመዘን አይችልም፣ ሊመራ አይችልም። እኔ ግለሰብ ነኝ። እንዴት ሁሉን ወጪዎችን ልመዘግብ እችላለሁ፣ ልቆጣጠር እችላለሁ ልትሉ ትችላላችሁ። ስማርት ስልክ የላችሁም ጓደኞች? ስማርት ስልክ የላችሁም ወዳጆች? የእጅ ስልካችሁን ብቻ በመጠቀም ልክ ለሆነ ሰው ቴክስት እንደመላክ ያወጣችሁትን እያንዳንዷን ሳንቲም ሳይቀር መጻፍ ትችላላችሁ። ይሄ ምን ያህል አስፈላጊ እንደሆነ የምታውቁት ባንኮች አመታዊ ሪፖርታቸውን ሲያቀርቡና ሲናገሩ በሳንቲም ነው የሚገልጹት። በጣም በቢሊዮን የሚቆጠር ብር ተናግረው መጨረሻ የቢሊዮኑ የገንዘቡ ድምጽ መጨረሻው ሳንቲም እንደምታውቁትና